ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? የአንድ ቀኑ የለውጥ ፈተናችን 16ኛው ቀን ላይ ደርሰናል። ወደ መጨረሻው ጥቂት ቀናት ብቻ ቀሩን። እስካሁን ብዙ ለውጦች አይተናል። ግን አንድ ጥያቄ ልጠይቃችሁ። ከ5 ዓመት በኋላ የት መድረስ ትፈልጊያለሽ? ግልጽ ግብ ከሌለሽ ስራሽን እንደመጣልሽ ነው የምትሰሪው። ዛሬ ህይወታችሁን የሚቀይር ግብ እንዴት እንደምታወጡ እነግራችኋለሁ። መልካም ቆይታ ይሁንላችሁ። በአእምሮሽ ብቻ የምታስቢው ነገር ምኞት ነው። ደብተር ላይ የጻፍሽው ግን ግብ ነው። በሚቀጥለው ዓመት ይህን ያህል ብር ይኖረኛል ወይም ይህን ሙያ እጨርሳለሁ ብለሽ ጻፊ። ስትጽፊው አእምሮሽ መንገዱን መፈለግ ይጀምራል። ሁለተኛው ትንሽ ጀምሪ። ትልቅ ግብሽን ወደ ትናንሽ ክፍሎች ስበሪው። ለምሳሌ አገር ቤት ለመስራት ካለምሽ የዛሬውን ግብሽን የሚሆነውን የሚያስፈልግሽን ወጪን መቀነስ ነው። ትናንሽ እድሎች ወደ ትልቅ ስኬት ይወስዳሉና። ሶስተኛው የጊዜ ገደብ። ዝም ብዬ አደርገዋለሁ አትበይ። በ6 ወር ውስጥ ወይም በ1 ዓመት ውስጥ ብለሽ ጊዜ ገደብ ስጩ። ጊዜ ሲኖርሽ ስራሽን በዲሲፕሊን እንድትሰሪ ያደርግሻል፣ ይረዳሻል፣ ያግዝሻል። የግጥሙ ርዕስ ብርሃንን ፍለጋ። ጨለማው በርትቶ ቢከበኝ ዙሪያዬን፣ መንገዱ ቢጠፋኝ ቢዝልም ጉልበቴ፣ ውስጤ ግን አይጠፋም የሚነደው ችቦ። ተስፋን ሰንቆ በጧት የሚያነቃኝ ሩቅ ነው ወይ ብዬው ስንኳን ስዞር፣ ድንገት ፀሐይ ወጣች በደቡብ በምስራቅ። በሰው ፊት መስኮት ብርሃን ስጠባበቅ፣ ለካስ መብራቱማ ያለው እኔው ጋር ነው። ከልቤ ማዕዘን የሚመነጭ ነው። እሾሁ ቢወጋኝ መንገዱ ቢለካኝ፣ ያሰረኝም ገመድ ድንገት ለቆኝ ቢሄድ፣ የድካም ዝናብም ጥሎብኝ ቢነካኝ፣ ዘወር ብዬ ባየው ስኬት ላይ ሲለካኝ፣ አላማዬን ይዤ ወደፊት አጓዛለሁ እንጂ ከከዋክብት በላይ መድረስ እችላለሁ። ላቤ ጠብ እያለ ዛሬ ብለፋም፣ ድብርት ነው ዛሬ እያልኩ ምክንያትም አልሰጥም። የነገው ስኬቴ ከቶ አይዘገይም፣ ጭራሽም አይፈጥንም። ዛሬ የተዘራ ዛሬ ያረሰ ገበሬ፣ ከመቼ ጀምሮ ይደርሳል ለዛሬ። ብርሃንን ፍለጋ ሩቅ ብጓዝም፣ ስኬቴን ፍለጋ አርቄ ባልምም፣ ከውስጤ ጽናት ጋር ፍጹም አላቆምም። ከድካሙ ጀርባ ፀሐይ መኖሯን አውቃለሁ። ከሌሊቱ በኋላ ንጋት እንደሚመጣ በፍጹም አምናለሁ። አንዳችም አልሰጋ። ብርሃንን ፍለጋ። የጨለማው ጽናት ንጋትን አይገታም። የለፋች ነፍስን ተስፋዋ አይሞትም። አልቆምም አልታክትም፣ ፍለጋዬን እቀጥላለሁኝ። ብርሃኑን አግኝቼው በድል እወጣዋለሁኝ። አጠናቅቃለሁ። ለነገው ህልሜም ይሆናል ማስታወሻነቱ። ራሴን አብርቼ በድካሜ መጨረሻ በስኬት መዶሻ። ብርሃንን ፍለጋ ያመራችሁ ሁለተኛዋ እኔ፣ መንገዷ ረጅም ነው ትልቅ ናት ለወኔ። ታጋሽ ናት ለፍሬ አቸኩልም ዛሬ። አበባ አልማ ነገንም ለማየት ዛሬን ዝግጁ ናት ዋጋዋን ለመክፈል። ቃል ኪዳን አለባት የስኬቷ ንግስት ናትና ባላባት። የዛፎቿ ንግስት የቅጠሉ አበባ የምድሯ ከዋክብት የሰማዩ ፀሐይ። ድመቅልኝ ዛሬ ድመቅልኝ ከላይ። ሌላኛውና የመጨረሻው ዛሬ አንድ ፈተና ልስጣችሁ። ዛሬ ማታ ከመተኛታችሁ በፊት ለሚቀጥሉት 1 ዓመት የምታሳኩትን አንድ ትልቅ ግብ ደብተር ላይ ጻፉ። እስቲ ኮሜንት ላይ ደግሞ እቅድ አለኝ ብላችሁ ጻፉልኝ። ነገ ደግሞ ተስፋ መቁረጥ ሲመጣ እንዴት እናሸንፈዋለን በሚል ርዕስ እንገናኛለን። የድል ቀኖቻችን ቀርበዋል።